ይሄ ሁሉ ተስጦ ያለው ሰው አለ ወይስ እንደኛ በድፍረት ሊገባበት ነው? እኔ ምን አውቄ ጋሜ። አሁን ያ ሰውዬ ምን ሊያሳይ ነው? ብዙ አምፖል የያዘው እንደዚህ ያለ ምንም ኃይል አምፖሎቹን አበራለሁ ሊል ነው? አስማትና ታለንት ለይ እንጂ ጋሜ። ይልቅ ይሄን ሁሉ አምፖል ከየት ነው ያመጣው ነው ጥያቄው። ይገርምሻል፣ ከልጅነት ጀምሮ አምፖል መብላት ያዝናናኛል። በተለይ ዜሮ ቁጥር አምፖል ነፍሴ ነው። አንቺ ምንድነው ግን ታለንትሽ? እሺ ያ ደግሞ ምን እያደረገ ነው? ሙቀጫ መሸከም ታለንት ነው ሊለን ነው? እንምጣ ማለት ትክክለኛ ውሳኔ ነው። ከነዚህማ የተሻለ ተስጦ አለኝ። በምን ዘርፍ ልትወዳደሩ አሰባችሁ እንዴ? አርቲስት አቃልጤ አንተም ልትወዳደር ነው? እኛ በድምጽ ነው የምንወዳደረው። አይ ልፉ ቢላችሁ ነው። እንዴት? ምን እንዴት አለው? እኔ ተወዳዳሪ ስለሆንኩ ነው። አንደኛ በሁለት ዘርፍ ነው የምወዳደረው። ክራር እጫወታለሁ፣ ደሞም ዘፍናለሁ። ኧረ እባክህ ትዘፍናለህ? ትዘፍናለህ? ባይገርምህ ድምፁ ወፍ ያረግፋል የሚባልለት ዘፋኝ ነኝ በሰፈር። ነይ በላ ልበልሽ፣ ነይ በላ የተልባ ማር እሸት ወለላ። እንዴ ጋሜ፣ እንዴ አንተ ሰው በህይወት አለ? ከተገናኘን ረጅም ጊዜ። ደህና ነህ? አለው። ምን ሆናለው? የሀገረ ሙቀጫን ኪነ ጥበብ ለማሳደግ ደፋ ቀና እያልኩ ነው። ያልሞተ ሰው ይገናኛል ማለት እኮ ይሄ ነው። ምን እግር ጣላችሁ? ሀገረ ሙቀጫን ወክለን የተስጦ ውድድር ልንወዳደር ነበር። ታዲያ ምን ችግር አለው? እንደውም እናንተ ትሄዳላችሁ። አይ እኛ ብቁ እንሆናለን ብለህ ነው? ብቁ የመጡትን ሰዎች ስላላየህ ነው። እናንተማ የጥበብ ሰዎች ናችሁ። አንዳንድ ልፋ ልፋ ጣር ጣር ምናምን የሚሉ ሰዎችን ብትጨምቃቸው ከነዚህ ጥበብ አታወጣም። በነገር ላይ አሁን የጠራው ሰውዬ ስላልወደደኝ በጣም ነው ደስ ያለኝ። ቢወደኝ ነበር የሚገርመኝ። ይልቅ ስማ አንድ ቀልድ ልንገር።